እንደ አውሮፓውያን አቆጣጠር ጥቅምት 8 ቀን 2017 ቦታው በግብጽ እስክንድሪያ የሚገኘው ታሪካዊው ቡርግ ኤል አረብ ስታዲየም። ሰዓቱ የጨዋታው ማጠናቀቂያ 95ኛው ደቂቃ ላይ ደርሷል። ሙሉ ስታዲየሙ በጭንቀት ሊፈነዳ ደርሶ ነበር። በሜዳው ውስጥ ያሉት 80,000 ደጋፊዎች ብቻ ሳይሆኑ በቤታቸው በቴሌቪዥን መስኮት የሚከታተሉት ወደ 100 ሚሊዮን የሚጠጉ የግብጽ ህዝቦች ትንፋሻቸው ቀጥ ሊል ደርሶ ነበር። ግብጽ ከኮንጎ ጋር እያደረገችው ባለችው ወሳኝ ጨዋታ ወደ ዓለም ዋንጫ ለማለፍ የግድ ማሸነፍ ነበረባት። ጨዋታው 1-1 በሆነ አስደንጋጭ አቻ ውጤት ሊጠናቀቅ ጥቂት ሰከንዶች ብቻ ቀርተውት ነበር። ግብጽ በታሪኳ ለ28 ዓመታት ያክል ወደ ዓለም ዋንጫው ሳታልፍ ቀርታለች። መላው ግብጽ በናፍቆት በጭንቀትና በፍርሃት እየተቃጠለ ነው። በዚህች ቅጽበት ነው ግብጽ እጣ ፈንታዋን የምትቀይር ፍጹም ቅጣት ምት ያገኘችው። ኳሷን ይዞ ወደ ፍጹም ቅጣት ምት የተራመደው አንድ ወጣት ነበር። እሱም ሙሐመድ ሳላህ ነው። በሱ ቀጭን ትከሻ ላይ የአንድ ሙሉ ሀገር ህልም፣ የሚሊዮኖች እንባና ተስፋ ተቀምጧል። ሳላህ በጥልቀት ተነፈሰ። መላው ስታዲየም ጸጥ ብሏል። ኳሷን መታትና ጎል አገባ። ስታዲየሙ በደስታ ታመሰ። ግብጾች ከደስታ ብዛት ማልቀስ ሁሉ ጀምረው ነበር። ተጫዋቾች መሬት ላይ ወድቀው ፈጣሪያቸውን አመሰገኑ። ይህቺ ጎል ግብጽን ወደ 2018 የሩሲያ ዓለም ዋንጫ የወሰደች ብቻ አልነበረችም። ሳላህን በግብጽ ምድር ላይ የማይወዳደር የእግር ኳስ ንጉስ ያደረገች የታሪክ አፍታ ነበረች። ነገር ግን ይህ በዓለም ዙሪያ የግብጹ ንጉስ ወይም ኢጂፕቲያን ኪንግ ተብሎ የሚጠራው ኮከብ ታሪክ የተጀመረው በክብርና በሀብት አልነበረም። ታሪኩ እጅግ አሰቃቂ በሆነ ድህነት፣ በረሃብና ማንም ሰው ሊቋቋመው በማይችለው ከባድ መስዋዕትነት ውስጥ ያለፈ ነው። ዛሬ በዚህ ቪዲዮ ከግብጽ ገጠር መንደር ተነስቶ የዓለምን እግር ኳስ እስከገዛበት፣ በቼልሲ የደረሰበትን የክህደትና የውድቀት ጊዜ፣ በሊቨርፑል የሰበራቸውን የማይታመኑ ታሪካዊ ሪከርዶችና ዛሬ በዚህ በያዝነው የ2026 ዓመት ወደ ቱርኩ ክለብ ትራብዞንስፖር ያደረገው አስደናቂ ዝውውር ሙሉ የህይወት ጉዞውን በዝርዝር እንመለከታለን። በዛ ላይ ሙሐመድ ሳላህ አስደናቂ ስብዕና ያለው ሰው ነው። እሱንም እንቃኛለን። ጆሮአችሁን ሰጥታችሁን ተከታተሉን። ምክንያቱም ይህ ታሪክ እግር ኳስን ብቻ ሳይሆን ተስፋ መቁረጥን የምታሸንፉበት ሚስጥር ይነግራችኋል። ሙሐመድ ሳላህ እንደ አውሮፓውያን አቆጣጠር ሰኔ 18 ቀን 1992 በግብጽ ናግሪግ በተባለች ገለልተኛና ድሃ የገጠር መንደር ውስጥ ተወለደ። አባቱ ሳላህ ጋሊ ተራ የመንግስት ሰራተኛና አልፎ አልፎ የጃስሚን አበባ ነጋዴ ነበሩ። በቤተሰብ ውስጥ ምንም አይነት ትርፍ ገንዘብ አልነበረም። ሳላህ ገና በህፃንነቱ እግር ኳስን አብዝቶ ይወድ ነበር። ነገር ግን በመንደር ውስጥ ትክክለኛ የቆዳ ኳስ መግዣ ገንዘብ ስላልነበረ የድሮ ካልሲዎችንና ጨርቆችን ጠቅልሎ በባሮኩ ገመድ በማሰር በጭቃና በአቧራ መካከል ነበር ሌትና ቀን ጫወተው። የሳላህ አባት ልጃቸው በትምህርቱ ጎብዞ የተሻለ የኑሮ መስመር እንዲይዝ ይመኙ ነበር። የሳላህ አእምሮ ግን ሙሉ በሙሉ በኳስ ተጠመደ። ሁልጊዜ ማታ ማታ የአውሮፓ ሻምፒየንስ ሊግ ጨዋታዎችን ለማየት ወደ ጎረቤት መንደር ይሮጥ ነበር። የሱ የልጅነት የእግር ኳስ ንጉሶችም ዚነዲን ዚዳን፣ የብራዚሉ ሮናልዶና ፍራንቼስኮ ቶኒ ነበሩ። እኔም አንድ ቀን እንደነሱ አውሮፓ ውስጥ ትላልቅ ስታዲየሞች ላይ እጫወታለሁ እያለ ለጓደኞቹ ሲናገር፣ እነሱ ግን እንደ እብድ እየቆጠሩ ይስቁበት ነበር። በ12 ዓመቱም ሳላህ በአካባቢ በሚገኝ አንድ ታዋቂ የህፃናት ውድድር ላይ ተካፈለ። በዚያን ጊዜም በአልሙካውሎን ክለብ ውስጥ ይሰሩ የነበሩ የስካውት ባለሙያዎች የሱን ልዩ ፍጥነትና አስደናቂ የግራ እግር ብቃት አስተዋሉ። የወጣት ቡድናቸውን እንዲቀላቀልም ጋበዙት። ይህ ለሳላህ ትልቅ የመሰራች ቢሆንም ከጀርባው ግን ስቃይና ከባድ ፈተና ይዞ መጥቶበታል። ክለቡ የሚገኘው በዋና ከተማዋ ካይሮ ውስጥ ነበር። ከሳላህ መንደር ናግሪግ እስከ ካይሮ ያለው ርቀት ደግሞ እጅግ ረጅም ነው። ሳላህ በየቀኑ ጠዋት 2 ሰዓት ላይ ትምህርት ቤት ይገባል። ክለቡ ከትምህርት ቤት እንዲወጣ ልዩ ፍቃድ ስለሰጠው በ9 ሰዓት ላይ ይወጣል። ከዚያ በኋላ ነው እንግዲህ እውነተኛው ስቃይ የሚጀምረው። ሳላህ ከገጠር ተነስቶ ካይሮ የሚገኘው ልምምድ ቦታ ለመድረስ በየቀኑ ቢያንስ 4 ወይም 5 የተለያዩ ማይክሮባሶችን መቀያየር ነበረበት። በአንድ ጊዜ የ4 ሰዓት ተኩል ጉዞ ያደርጋል። በተጨናነቁ በሞቁና አየር በሌላቸው አውቶቡሶች ውስጥም ለዓመታት ተንከራተተ። ልምምዱን ከምሽቱ 12 ሰዓት እስከ ምሽቱ 2 ሰዓት ያደርጋል። ከዚያ በኋላ በተመሳሳይ መልኩ 5 ማይክሮባስ እየቀያየረ ወደ መንደሩ ይመለሳል። ቤት የሚገባው ከሌሊቱ 8 ሰዓት ወይም 9 ሰዓት አካባቢ ነበር። በጥቂት ሰዓታት አጭር እንቅልፍም እንደገና ጠዋት ተነስቶ ወደ ትምህርት ቤት ይሄዳል። ይህንን ሲኦል የሚመስል ስቃይም በሳምንት 5 ቀን ለ5 ተከታታይ ዓመታት ብቻውን ተጋፈጠ። አስቡት እስቲ የ13 ወይም የ14 ዓመት ህጻን ልጅ ይህንን ያለማቋረጥ ሲያደርግ። አብዛኛው ታዳጊ ተስፋ ቆርጦ እግር ኳስን በተወ ነበር። ሳላህ ግን በውስጡ የነበረው ነገ ንጉስ የመሆን ጽኑ ህልሙ ከሰውነቱ ድካም በላይ የበረታ ነበር። ሳላህ በአልሙካውሎን የወጣት ቡድን ውስጥ መጀመሪያ ላይ ይጫወት የነበረው በግራ
ተከላካይ ቦታ ላይ ነበር። አንድ ቀን ግን ቡድኑ በአንድ ታላቅ ጨዋታ ላይ 4-0 በሆነ ሰፊ ውጤት አሸነፈ። ሙሉ ቡድኑ በመልበሻ ክፍል ውስጥ ሆኖ በደስታ ሲጨፍር፣ ሳላ ግን በአንድ ጥግ ተደፍቶ ስቅስቅ ብሎ ያለቅስ ነበር። አሰልጣኙ ወደሱ ቀርቦ ለምንድን ነው የምታለቅሰው? አሸንፈናል እኮ አለው። ሳላህም እንባ እየተናነቀው በጨዋታው ላይ 3 ግልጽ የጎል እድሎችን አግኝቼ ማግባት አልቻልኩም አለው። አሰልጣኙ የሳላን ለጎል ያለውን ወሰን የሌለው ጉጉትና አስገራሚ ፍጥነት ተመልክቶ ታሪካዊ ውሳኔ ያስተላለፈ። ከዛሬ ጀምሮ አንተ ተከላካይ አይደለህም፣ የፊት መስመር አጥቂ ነህ አለው። ይህ ውሳኔ ወዲያውኑ ፍሬ ያፈራ። ሳላ በ2010 በ18 ዓመቱ በግብጽ ፕሪሚየር ሊግ ውስጥ የመጀመሪያ ጨዋታውን አደረገ። በታህሳስ ወር ደግሞ በሊጉ ላይ በኤንፒፒአይ ክለብ ላይ ለመጀመሪያ ጊዜ ፕሮፌሽናል ጎል አስቆጠረ። ብቃቱ በየቀኑ እያደገ ስሙም በግብጽ እየገነነ መጣ። ነገር ግን የህይወት ጉዞ ሁልጊዜም አልጋ ባልጋ አይደለም። እንደ አውሮፓውያን አቆጣጠር የካቲት 1 ቀን 2012 የሳላን ህይወት ብቻ ሳይሆን የመላው ግብጽን እግር ኳስ የገደለ ትልቅ ሰቆቃ ተከሰተ። የፖርት ሰኢድ ስታዲየም አስከፊ ረብሻ። በአልማስሪና በአል አህሊ ክለቦች መካከል በተደረገ ጨዋታ ላይ በተቀሰቀሰ የደጋፊዎች ግጭት የ74 ንጹሃን ሰዎች ህይወት በአሰቃቂ ሁኔታ አለፈ። በመቶዎች የሚቆጠሩ ቆሰሉ። እግር ኳስ ወደ ደም መፋሰስ ጦርነት ተቀየረ። በዚህ ምክንያት የግብጽ መንግስት የሀገሪቱን ፕሪሚየር ሊግ ውድድር ላልተወሰነ ጊዜ ሙሉ በሙሉ ሰረዘው። ለአንድ የ19 ዓመት ታዳጊ ተጫዋች ሊግ ሲሰረዝ ምን ማለት እንደሆነ አስቡት። ስራ የለም፣ ውድድር የለም፣ ወደፊት የሚታይ ምንም ተስፋ የለም። የሳላ የእግር ኳስ ህይወት ገና ሳይጀመር የተቀጨ መሰለ። ነገር ግን ፈጣሪ ለሳላህ ሌላ ድንቅ መንገድ አዘጋጅቶለት ነበር። የግብጽ ከ23 ዓመት በታች ብሔራዊ ቡድን ለለንደን ኦሎምፒክ ዝግጅት ስለሚያስፈልገው ከስዊዘርላንዱ ባዘል ክለብ ጋር የወዳጅነት ጨዋታ ተዘጋጀ። ሳላ በጨዋታው ሁለተኛ አጋማሽ ላይ በተቀያሪነት ሜዳ ውስጥ ገባ። ገና እግሩ ኳሷን ሲነካ የባዘል ተከላካዮችም በፍጥነቱ አሳበዳቸው። 2 አስደናቂ ጎሎችንም አስቆጠረ። የባዘል ክለብ ስራ አስፈጻሚዎች በአግራሞት አፋቸውን ያዙ። ጨዋታው እንደተጠናቀቀም ሳላህን ሳያስወጡ የ4 ዓመት የኮንትራት ውል አቀረቡለት። ሳላ በጥቁር ጨለማ ውስጥ ሆኖ የአውሮፓን ታላቅ በር ያንኳኳው በዚህ መልኩ ነበር። ወደ ስዊዘርላንድ መጓዝ ለሳላ ሌላ ትልቅ ፈተና ነበር። አዲስ ሀገር ነው፣ በዛ ላይ ቋንቋውን አይችልም። የአውሮፓ ቅዝቃዜም እጅግ ከባድ ነበር። ከሁሉም በላይ ደግሞ የቤተሰቡ ናፍቆት አለ። ነገር ግን ሳላ ጊዜ አላባከነም። በባዝል ቤት አስደናቂ ብቃቱን ማሳየት ጀመረ። በተለይም እንደ አውሮፓውያን አቆጣጠር በ2013 በዩኤፋ ሻምፒየንስ ሊግ ጨዋታ ላይ ባዝል ከለንደኑ ግዙፍ ክለብ ቼልሲ ጋር ሲደለደል ሳላ ራሱን ለዓለም እግር ኳስ መድረክ በይፋ አስተዋወቀ። በለንደኑ ስታንፎርድ ብሪጅ ጨዋታም ሆነ በቤት ውስጥ ጨዋታ ሳላ በቼልሲ ላይ ተአምራዊ ጎሎችን አስቆጠረ። ይህንን የተመለከተው የቼልሲው አሰልጣኝ ጆሴ ሞሪኒሆ በጃንዋሪ 2014 ሳላን በ11 ሚሊዮን ፓውንድ የዝውውር ሂሳብ ወደ ለንደን አመጣው። መላው የግብጽ ህዝብም ልጃችን ቼልሲ ገባ ብለው ደስታቸውን በጭብጨባ ገለጹ። ነገር ግን ይህ ዝውውር ለሳላ የሙያ ህይወት ትልቁ የፈተናና የጭንቀት ጊዜ ሆነ። በዚያ ጊዜ በቼልሲ ቤት እንደ ኤደን ሃዛርድ፣ ኦስካር ዊሊያንና አንድሬስ ሹርሊ ያሉ የዓለም ኮከቦች በመስመር አጥቂነት ቦታ ላይ ነበሩ። ሞሪኒሆ ለሳላ በቂ መጫወት እድል አልሰጠውም። ሳላ በአጠቃላይ በቼልሲ ቤት መጫወት የቻለው በ19 ጨዋታዎች ላይ ብቻ ሲሆን ማስቆጠር የቻለውም 2 ጎሎችን ብቻ ነበር። በአብዛኞቹ ጨዋታዎች ላይ በአግዳሚ ወንበር ላይ ተቀምጦ ያሳልፍ ነበር። በወቅቱም አንድ አሳዛኝ ታሪክ ተከስቶ ነበር። በአንድ የኤፍኤ ካፕ ጨዋታ ላይ ሳላ በመጀመሪያው አጋማሽ ጥሩ ስላልነበረ ጆሴ ሞሪኒሆ በመልበሻ ክፍል ውስጥ በሁሉም ተጫዋቾች ፊት ሳላህን በከባድ ቃላት ሰድበው አዋርደውታል። ሳላ በወቅቱ ማልቀሱን የቡድኑ ጓደኛ የነበረው ፊሊፔ ሉዊስ ከዓመታት በኋላ በግልጽ መስክሯል። እንግሊዝ ሚዲያዎችም ይህ የግብጽ ልጅ ለአውሮፓ እግር ኳስ አይሆንም፣ ፍጥነት ብቻ ነው እንጂ ጥራት የለውም በማለት ስሙን አጥፍተውታል። ነገር ግን ሳላህ እጅ አልሰጠም። እኔ ደካማ አይደለሁም፣ ጥንካሬን ላለማሳያለሁ አለ። በየካቲት 2015 በብድር ወደ ጣሊያኑ ፊዮሬንቲና ቀና። በፊዮሬንቲና በ16 ጨዋታዎች 6 ጎል አስቆጥሮ ብቃቱን ማደስ ጀመረ። በመቀጠልም ወደ ታዋቂው ክለብ ኤኤስ ሮማ ተዛወረ። በሮማ ቤት ሳላ ሙሉ በሙሉ አገገመ። ከጣሊያናዊው አሰልጣኝ ሉቺያኖ ስፓሌቲ ጋር በመሆን የጎል ማግባት ብቃቱን አሻሻለ። በሮማ በ2 የውድድር ዘመናት 83 ጨዋታዎችን አድርጎ 34 ጎሎችን የሚያስቆጠረ ሲሆን እንደገና የአውሮፓ ክለቦች ንጉስ ለመሆን ክንፎቹን በጉጉት ዘርግቷል። እንደ አውሮፓውያን አቆጣጠር ጁን 22 ቀን 2017 ደግሞ ሊቨርፑል ሳላህን በ34 ሚሊዮን ፓውንድ ዋጋ ወደ እንግሊዝ መለሰው። በወቅቱ የእንግሊዝ ጋዜጠኞች ሊቨርፑል በቼልሲ የወደቀውንና የተተፋውን ተጫዋች በዚህ በረከሰ ገንዘብ መግዛቱ ታላቅ ስህተት ነው ብለው በየገጾቻቸው ላይ አሽሟጠጡ። ነገር ግን ሳላ በአንፊልድ ምድር በአሰልጣኝ የርገን ክሎፕ ስር የሰራው ተአምር ታሪክን ብቻ ሳይሆን የእግር ኳስን ሕግጋት የሰበረ ነበር። ለመሆኑ ሳላ በመጀመሪያው የ2017-18 የውድድር ዘመን ምን አደረገ ካላችሁ በ38 የፕሪሚየር ሊግ ጨዋታዎች ላይ ብቻ 32 ጎሎችን በማስቆጠር እስከዚያች ቅጽበት ድረስ እንደ ክርስቲያኖ ሮናልዶ፣ ሉዊስ ሱዋሬዝ እና አለን ሽረር ያሉ ታላላቆች ይዘውት የነበረውን የ31 ጎሎች ታሪካዊ ሪከርድ ሰባበረው። በአጠቃላይ በዚህ አስገራሚ ዓመት
ዓመት በሁሉም ውድድሮች 44 ጎሎችን አስቆጥሯል። የአንፊልድ ደጋፊዎችም በችሎታው ተማረኩ። ወዲያውኑም ኢጂፕቲያን ኪንግ ወይም የግብፁ ንጉስ የሚል ዝነኛ የክብር መዝሙር አወጡለት። ሳላ በሊቨርፑል ቤት ለ9 አስደናቂ የውድድር ዘመናት በታማኝነት ቆይቷል። በዚህ የታሪክ ጉዞውም ያላሳካው ዋንጫ፣ ያልሰበረው ምንም አይነት የክለብ ሪከርድ የለም። እስኪ በሊቨርፑል ያሳካቸውን ታላላቅ ድሎች እንመልከት። የመጀመሪያው ሊቨርፑል ለ30 ረጅም ዓመታት ተርቦት የነበረውን የሊግ ዋንጫ እንዲያነሳ ዋናው የጦር መሪ ሳላህ ነበር። በማድሪዱ ፍጻሜም በቶተንሃም ሆትስፐርስ ላይ የፍጹም ቅጣት ምት ጎል በማስቆጠርም የሊቨርፑልን 6ኛ የአውሮፓ ዋንጫ አንስቷል። የፊፋ ክለቦች ዓለም ዋንጫና የዩኤፋ ሱፐር ካፕ ድሎችም አሉት። የእንግሊዝ ኤፍኤ ካፕና የካራባኦ ካፕ ዋንጫዎችም የግሎቹ ናቸው። የግል ስኬቶቹንና አስገራሚ ቁጥሮቹን ስንመለከት ደግሞ ሳላ በሊቨርፑል በሁሉም ውድድሮች 422 ጨዋታዎችን አድርጎ 257 ጎሎችን ያስቆጠረ ሲሆን ከ120 በላይ አሲስቶችንም አድርጓል። ይህ ማለት ከ380 በላይ ጎሎች ላይ በቀጥታ እጁ አለበት። 3 ጊዜም የእንግሊዝ ፕሪሚየር ሊግ ከፍተኛ ጎል አስቆጣሪ ሽልማትን በክብር አሸንፏል። በፕሪሚየር ሊግ ታሪክም የምንጊዜም ከፍተኛ ጎል አስቆጣሪ ታላቅ አፍሪካዊ ተጫዋች ነው። የድሮግባን የቀድሞ ሪከርድም ጭምር ሰብሯል። በታሪካዊው ባላንጣ ማንቸስተር ዩናይትድ ላይም ጭምር በተከታታይ ጨዋታዎች ጎል በማስቆጠርና በኦልድ ትራፎርድ ሃትሪክ በመስራት የማይደመሰስ ታሪክ ጽፏል። እሱ ተራ ተጫዋች ብቻ አልነበረም። በየሳምንቱ ሊቨርፑልን በትከሻው ላይ ተሸክሞ የሚጓዝ የሜዳ ላይ ጀነራል ነበር። የሱ መብረቃዊ ፍጥነት፣ የብረት ያክል የጠነከረ ሰውነትና ኳስን መረብ ላይ የማያያዝ ብቃቱ በዓለም ላይ ካሉ ተከላካዮች ሁሉ በላይ ታላቅ ፍርሃትን የሚለቅ ነበር። የመሐመድ ሳላህ ታላቅነት በሜዳ ውስጥ ባሳየው ብቃቱ ብቻ አይወሰንም። ከሜዳ ውጭ ያለው ህይወቱና ስብዕናውም እጅግ የሚሊዮኖችን ልብ የነካ ነው። ሳላህ ያደገበትን የናግሪግ መንደር ድህነት ፈጽሞ አልረሳም። በሚሊዮን የሚቆጠሩ ዶላሮችን ከራሱ ኪስ በማውጣት በትውልድ መንደሩ ናግሪግ ውስጥ ዘመናዊ ትምህርት ቤቶችን አስገንብቷል። ትልቅ የሕክምና ማዕከል አቋቁሞም የኩላሊት እጥበት ማሽኖችን ገዝቷል። ለአካባቢው ታዳጊዎችና ወጣቶችም ግዙፍ የስፖርት ማዕከል ሰርቷል። በየወሩ በመቶዎች ለሚቆጠሩ ምስኪን አቅመ ደካማ ቤተሰቦችም የገንዘብና የቀለብ ድጋፍ ያደርጋል። አንድ ጊዜ እንደውም በግብጽ የታወቀ ባለሀብት ሳላ ላደረገው አስደናቂ የኳስ ስኬት ማስታወሻ እንዲሆን እጅግ ውድ የሆነ ዘመናዊ ቪላ ቤት በስጦታ ሊያበረክትለት ፈለገ። ሳላ ግን ምን እንዳለ ታውቃላችሁ? እባክህ ይህንን ቤት ለኔ አትስጠኝ፣ የሱን ዋጋ ሙሉ በሙሉ ወደ መንደሬ ናግሪግ ምስኪን ህዝቦች አንድ ነገር አስገዝተ ድሃዎችን እርዳበት በማለት ውዱን ህንጻ ሳያቅማማ አልቀበልም ብሏል። ሌላው የዓለምን ህዝብ ያስገረመው እውነተኛ ታሪክ ደግሞ ሳላ በሊቨርፑል እያለ ግብጽ ውስጥ በሚገኘው የቤተሰቡ ቤት ሌባ ይገባና ብዙ ውድ ንብረቶችን ይሰርቃል። ፖሊሶች ሌባውን ወዲያውኑ እጅ ከፍንጅ ይዙታል። የሳላህ አባት ሌባው በከባድ የህግ ቅጣት እንዲቀጣና እንዲታሰር ቢፈልጉም ሳላ ግን ወዲያውኑ ከአውሮፓ ስልክ በመደወል እባካችሁ ክሱን አንሱ፣ ሌባውንም ይቅርታ አድርጉለት ብሏል። ይህ ብቻ አይደለም። ሳላ ለዛ ሌባ ህይወቱን እንዲቀይርና እንደገና ወደ ስርቆት እንዳይመለስ የገንዘብ እርዳታ አድርጎለታል። የገቢ ምንጭ የሚሆን ስራን ፈጥሮለታል። ይህ ሰው የሰረቀው በችግርና በረሃብ ምክንያት ስለሆነ እኛም ማስተካከል ያለብን ህይወቱን ነው እንጂ በህግ አይደለም ነበር ያለው። በተጨማሪም ታዋቂው የስታንፎርድ ዩኒቨርሲቲ ባደረገው ጥናት መሰረት መሐመድ ሳላ ሊቨርፑል ከመጣ በኋላ በከተማዋና በታላቋ ብሪታንያ ውስጥ የነበረው የእስልምና ጥላቻ በ19 በመቶ ቀንሷል። በሚሊዮን የሚቆጠሩ የአውሮፓ ደጋፊዎች ሳላ ጎል ባገባ ቁጥር መሬት ላይ ተደፍቶ ሱጁድ ሲያደርግ በማየታቸው ብቻ ለሃይማኖቱና ለማንነቱ ታላቅ ክብር እንዲሰጡ አድርጓል። እውነተኛ የእግር ኳስ ተጽዕኖ ፈጣሪነት ማለት ይህ ነው። እናም እያንዳንዱ ታላቅ ታሪክ አዲስ ምዕራፍና አዲስ መነሻ አለው። ሳላ በሊቨርፑል ቤት ሁሉንም ዋንጫዎች ከሰበሰበ በኋላ በያዝነው በ2026 ካንፊልድ እንደሚለቅ በይፋ አስታውቆ ነበር። መላው የዓለም እግር ኳስ አፍቃሪም ወደ ሳውዲ አረቢያ ወይም ወደ አሜሪካ ያቀናል ብሎ በጉጉት ቢጠብቅም ሳላ ግን ሁሉንም ያስገረመ ሌላ አስደናቂ ውሳኔ ወስኗል። በዚሁ በያዝነው በነሐሴ 2026 መሐመድ ሳላ የቱርኩን ታዋቂና ግዙፍ ክለብ ትራምብዞንስፖር በይፋ ተቀላቅሏል። በሺዎች የሚቆጠሩ የትራምብዞንስፖር ደጋፊዎችም ሌሊቱን ሙሉ በችቦ በደስታ ጩኸትና በታላቅ ጭብጨባ በኤርፖርት ተቀብለውታል። ሳላ በሚቀጥሉት 2 ዓመታት በቱርክ ሱፐር ሊግ አዲስ ታሪክ ለመጻፍ የክለቡን ማሊያ ለብሶ ወደ ሜዳ ለመግባት ሙሉ በሙሉ ተዘጋጅቷል። ከግብጿ ገጠራማ መንደር ናግሪግ ተነስቶ በየቀኑ 9 ሰዓታትን በማይክሮባስ እየተንገላታ በጭቃ ውስጥ በጨርቅ ኳስ ይጫወት የነበረው የምስኪን ህጻን ልጅ ዛሬ በ34 ዓመቱ የዓለም እግር ኳስ ትልቅ ተምሳሌትና ንጉስ መሆን ችሏል። እናንተስ ስለ ግብፁ ንጉስ መሐመድ ሳላ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ ያስፍሩልኝ። ቪዲዮን ከወደዳችሁት ላይክ ማድረግና ለወዳጆቻችሁ ሼር ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ አበረታቱን። በሚቀጥለው ቪዲዮ እስክንገናኝ ድረስ በደህና ቆዩልኝ።